ጤና ይስጥልኝ ሰላማችሁ በያላችሁበት ይብዛላችሁ። በዛሬው መረጃ ስለ አዲስ አበባ ጉዳይ የማነሳ ይሆናል። የምክክሩ አባላት ምን አነሱ የሚለውን መረጃ ማደርሳችሁ ይሆናል። ከዚህ በቅድሚያ ግን ሰብስክራይብ አድርገው አባል ማለት ቤተሰብ ይሁኑ፣ ፈጣን መረጃዎችን ያገኛሉ። በ15ኛ ቀኑን በያዘው የምክክር ሂደት አዲስ አበባ የኦሮሚያ ትሁን እና የብሔር ብሔረሰቦች እንዲሁም ወይም የመላ ኢትዮጵያውያን ትሁን የሚለው ጉዳይ ከፍተኛ ክርክር ያስነሳ ርዕስ ነበር። የምክክሩ ጉባኤተኞች በጥቃቅን ደረጃ ማለትም በ10 ሰዎችና ንዑስ ቡድን በ50 ደረጃ በአጀንዳዎች ላይ ያቀረቡትን ምክር ሀሳቦች ዛሬ 250 አባላት ላሉት ወይንም ስልታዊ ለሚባለው ቡድን አቅርበዋል። አዲስ አበባ ራሷን የቻለች ከተማ ትሁን ወይም ራስ ገዝ የኦሮሚያ አካል ወይስ የፌዴራል አካል ትሁን የሚሉት ከቀረቡ ዋና ዋና አማራጮች ውስጥ ይገኛሉ። የከተማዋን ባለቤትነት ጉዳይ በተመለከተ ከተሳታፊዎች የቀረበ በርካታ አማራጭ ምክር ሀሳቦችን ያቀረቡት የቡድኑ ተወካዮች በንዑስና አነስተኛ ደረጃ በተደረጉ ውይይቶች ላይ ተነስተው ለ50 አባላት ሲቀርቡ የተዘለሉ ወይንም ያልተያዙ ሀሳቦች ካሉ እንዲያክሉ እድል ሰጥቷል። ይህንን ተከትሎ አንዳንዶች ቀር የሚሉትን ሀሳብ ሲሰጡ፣ ሌሎች የቀረቡ ምክር ሀሳቦች ላይ ትችት ሰንዝረዋል። አዲስ አበባ ወደ ኦሮሚያ ትካለል የሚል ሀሳብ ያቀረቡ ተመካካሪዎች የለም ከተማዋ ወደ ኦሮሚያ መካለል የለባትም የሚል አቋም በያዙ ተሳታፊዎች ትችት ቀርቦባቸዋል። በተመሳሳይ አዲስ አበባ የፌዴራል ትሁን ያሉ ተሳታፊዎች ደግሞ ከተማዋ የኦሮሚያ ትሁን የሚል አቋም በያዙ ተመካካሪዎች የሰላ ትችት ሰንዝረዋል። አዲስ አበባ የሁሉም መሆኗን የተናገሩ አንድ ተሳታፊ ሁሉም ክልሎች አዲስ አበባን ሊደጉሙ ይገባል ብለዋል። ተሳታፊው አዲስ አበባን ለአንድ አካል መስጠት ተገቢ አይደለም፣ ለአንድ ክልል ከተሰጠች ከተማዋ አታድግም ሲሉ አስረድተዋል። አዲስ አበባ እንኳን የኢትዮጵያውያን የአፍሪካ መዲና መሆኗ እየታወቀ እንዴት ነው ለአንድ ክልል የሚሰጠው ሲሉ ከጠየቁ በኋላ ከተማዋ መሆን ያለባት የፌዴራል ነው ሲሉ ሀሳባቸውን ሰጥተዋል። ይህንን ሀሳብ ተችተው በአፋን ኦሮሞ ሀሳባቸውን የሰጡ ሌላ ተሳታፊ በበኩላቸው እኛ የምንጠይቀው የባለቤትነት ጥያቄ ነው። አዲስ አበባ የኦሮሚያ እምብርት ላይ መሆኗ እየታወቀ ለምንድን ነው ለዚህ ጉዳይ እውቅና የማይሰጠው ብለዋል። በማከልም አዲስ አበባ የኦሮሚያ ትሁን ሲባል ለምን አታድግም የሚባለው? ከተማዋ አሁን ባለችበት ሁኔታ ትደግ ከተባለ ወዴት ነው የምታድገው? ዙሪያው እኮ ኦሮሚያ ነው ብለዋል። ለምንስ አዲስ አበባ ብቻ የፌዴራል ከተማ ትሆናለች? እነ ባህር ዳር፣ ሐዋሳ፣ መቀሌና መሰል ከተሞች የፌዴራል ከተሞች ለምን አይሆኑም ሲሉ ጠይቀዋል። ስለዚህ ይህን ጉዳይ እንደ ምክረ ሀሳብ እንዲያዝልኝ ሲሉ ጠይቀዋል። ሌላ ተሳታፊ በበኩላቸው አዲስ አበባ የኦሮሚያ መሆኗ እና አሁናዊ ሁኔታዋ ታይቶ ወደ ኦሮሚያ መካለል አለባት፣ ምክንያቱም ከተማዋ የኦሮሞ አርሶ አደሮች ተፈናቅለው ነው የተመሰረተችው ሲሉ ሀሳባቸውን ሰጥተዋል። አዲስ አበባ የቀድሞ ማንነቷን ከግምት ያስገባ ግጭት የማይፈጥር ውሳኔ እንዲወሰን ሀሳብ የሰጡት ተሳታፊ ስያሜዋን ፊንፊኔ በሚል ተለዋጭ ስም እንዲያዝላቸው በምክር ሀሳባቸው ጠይቀዋል። ከቤንሻንጉል ጉሙዝ ተወክለው መሳተፋቸውን የተናገሩት አንድ ተሳታፊ በበኩላቸው የአዲስ አበባ ስያሜን በተመለከተ በፊንፊኔና በሌላም ስም መምታታት እየተፈጠረ ስለሆነ የከተማዋ ህጋዊ ስያሜ አዲስ አበባ ብቻ ይሁን ብለዋል። ኦሮሚያ ከአዲስ አበባ ልዩ ጥቅም ማግኘት የለባትም ያሉት ተሳታፊው ምክንያቱም ለልማት ከአዲስ አበባ ዙሪያ ብቻ ሳይሆን ከመላው ኢትዮጵያ ነው ሰዎች የሚነሱት ሲሉ አክለዋል። ለምሳሌ እኔ የመጣሁበት ክልል ታላቁ ህዳሴ ግድብ ያለበት ነው። በግንባታ ወቅት በርካታ ሰዎች ተነስተዋል፣ ግን ልዩ ጥቅም አላገኙም። እንዲያውም መስዋዕትነት ጭምር እየከፈሉ ነው ሲሉ አብራርተዋል። ውይይቱ ላይ ያለነው አንዱ ሊያሸንፍ ሌላው ደግሞ ሊሸነፍ ሳይሆን አንድ ኢትዮጵያ ሁሉም የሚስማማበት ጉዳይ ላይ ልንደርስ ነው ያሉ ሌላው ተሳታፊ በበኩላቸው የአዲስ አበባ ጉዳይ በግልጽ በህገ መንግስቱ ተቀምጧል። አዲስ አበባ የኦሮሚያና የፌዴራል ዋና ከተማ ነች ብለዋል።
የከተማው ስም መስተካከል አለበት፣ ፊንፊኔ አዲስ ስሟ ሳይሆን የድሮ ስሟ ነው ሲሉ አስረድተዋል። የአዲስ አበባ ወሰንንና ስያሜ ላይ የጋራ ኮሚሽን ይቋቋምና ይስተካከል በሚል የቀረበውን ሀሳብ የተቹት ተሳታፊው አዲስ አበባ ወሰን ጉዳይ ከ3 ዓመት በፊት ተከልሎ ያለቀ ነገር ነው ብለዋል። በአዲስ አበባ የጥንት ስያሜ ያላቸው ሰፈሮች ለምሳሌ እንደ 4 ኪሎ፣ ፒያሳ፣ መርካቶ፣ ካዛንቺስ እና መሰል ስያሜዎች እንዳይነኩ ምክር ሀሳብ አቅርበን ነበር፣ ግን አልተያዘልንም። ይህ ሀሳብ አሁን ይያዝልን ሲሉ ጠይቀዋል። የአዲስ አበባ ወሰን በተመለከተም ከዚህ በፊት የነበረውን የአካለል ሂደት እንደማይቀበሉና አሁን ገለልተኛ ተቋም ተቋቁሞ በአዲስ እንዲካለል ጠይቀዋል። የክልሎች ዋና ከተማ በተመለከተ ደግሞ በሕገ መንግስቱ ላይ የተቀመጠበት አካሄድ አግባብ ስለሌለ ብቻ ሳይሆን ያልተለመደ አሰራር ስለሆነ የክልሎች ዋና ከተማ ጉዳይ መወሰን ያለበት በክልሎች ሕገ መንግስት ነው። ይህም ምክር ሀሳብ ይያዝልን ሲሉ ተናግረዋል። በሂደቱ ላይ ተወክለው የተሳታፊዎችን ሀሳብ ሲቀበሉ የነበሩ አወያዮች ከተመካካሪዎች ያቀረቡ ምክር ሀሳቦች በቃለ ጉባኤ እንዲያዝላቸው አንስተዋል። ለፈጣን መረጃ ቻናሉን ሰብስክራይብ ያድርጉ።